ሰላም ቤተሰብ ያላችሁ በሰላማችሁ ይብዛልኝ። ይህ አባይ አካዳሚ ነው። አባይ አካዳሚ አማርኛ፣ እንግሊዘኛ እንዲሁም የሂሳብ ትምህርቶችን እየሰጠ ይገኛል። እናንተም የዚህ ዕድል ተካፋይ ትሆኑ ዘንድ በውስጥ መስመር በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በተለያዩ ድረገጽ አጋጣሚዎች ስልካችን በመውሰድ ሴቭ በማድረግ ብትደውሉልን ታገኙናላችሁ ማለት ነው። የዚህ ዕድል ተካፋይ ትሆኑ ዘንድ ከኛ ጋር መደወል ብቻ ነው የሚጠበቅባችሁ። ኦኬ፣ ዛሬ የምናየው ክፍል 2ን ከባለፈው የቀጠለን ይሆናል። ከባለፈው ሸ ላይ አቁመናል። ዛሬ ደግሞ ቀን እናያለን። በዚህ ጋር የተደረደረው ልክ እንደባለፈው ኢ ዩ አይ ኤ አይ ኢ የለውም ኦ አሉ። እነኚህ በሙሉ ቫውል ሌተር ናቸው። ቫውል ሌተር ማለት ቃላትን እንድንመሰረት የቃላት ድምፅ እንዲኖረው የሚያደርጉልን ማለት ነው። የእንግሊዘኛ ትርጉም ያለው ወርድ እንድንመሰረት የሚያደርጉልን ትልቁን ሚና የሚጫወቱልን ቫውል ሌተሮች ናቸው። በዚህ በኩል ደግሞ የዘረዘርናቸው ኬ ቢ ቪ ቲ ሲ ኤች አሉ። እነኚህ ደግሞ ኮንሶናንት ሌተር ይባላሉ። ኮንሶናንት ሌተር ቫውል ሌተሮች ኮንሶናንት ሌተሮችን ያናብቧቸዋል ማለት ነው። ኦኬ ከዚህ ጋር እንደምናየው ኬ እንደ ማን ትነበባለች? ቀ ቀ። ከዚህ ስንወስድ ማን እንወስዳለን? ኬን እንወስዳለን። ከዚህ ስንወስድ ማን እንወስዳለን? ኢን እንወስዳለን። ኢን እንወስዳለን ማለት ነው። ቀ እንደ ኬኢ ትነበባለች ማለት ነው። እንደ ኬኢ ትነበባለች። ኦኬ ቁ ደግሞ ቁን እዚህ ጋር ከወሰድነ ከጻፍነ ኬን እዚህ ጋር እንወስዳለን፣ ዩን እዚህ ጋር እንወስዳለን። ኬ ዩ ቁ አደረግነው ማለት ነው። ኬ ዩ በጣም አሪፍ። ቂ ሶስተኛ ፊደል ናት። ቂ ደግሞ ስንጽፍ መጀመሪያ ቄን እንጽፋለን። ቄን ከጻፍን በኋላ ወደዚህ ስንመጣ ኬ እንወስዳለን። ኬ ወደዚህ ስንመጣ አይን እንወስዳለን ማለት ነው። ኬ አይ ቀ ቁ ቂ። ቃን ስንወስድ ደግሞ ቃን እንጽፋለን። ከዛ ማን እንጽፋለን? ኬን እንጽፋለን ማለት ነው። ኬን እንጽፋለን። ኬ ወደዚህ ስንመጣ ኤን እንጽፋለን። ቃ ቃ እንላለን። ኤ የኤ ድምጿ ቃ ያደርግልናል ማለት ነው። ቂ ደግሞ አይ ምን እንዲል ያደርጋል? ቂ ስንል ኢ የሚል ድምጽ አለ አይደል? እሷ እንዲመጣ ያደርጋል ማለት ነው። ቁ ስንል ደግሞ ኡ የሚል ድምጽ እንዲመጣ የሚያደርግልን ዩ የምንለው ፊደል ነው ማለት ነው። እንዲሁም ደግሞ ቀ ስንል አ የሚል ድምጽ እንዲመጣ የምታደርግልን ኢ ናት። እዚህ ጋር ያለችዋ ኢ ናት ማለት ነው። ኦኬ በቀጣይ ደግሞ ስንሄድ ማን ጋር እንሄዳለን? ቄ ጋር እንሄዳለን ማለት ነው። ቄ ቄ ወደ ስንመጣ ማን አለ? ኬ አለ። እዚህ ጋር ኬ አለች ማለት ነው። እዚህ ጋር ኬ አለች። እዚህ ጋር ምን እናደርጋለን? አይ ኢ እንወስዳለን። ማን አልናት? እሺ ቄ አልናት ማለት ነው። ቄ ኤ የሚል ድምጽ እንዲመጣ ያደረገልን እነኚህ ዳብል የመጡ ሁለቱ ቫውል ሌተሮች ናቸው ማለት አይ እና ኤ ሁለቱ ቫውል ሌተሮች ናቸው ማለት ነው። ኦኬ ቀጣይ እዚህ ጋር ማን እንወስዳለን? ቅ ቅን እንወስዳለን ማለት ነው። ቅ ቅን ስንወስድ ደግሞ ወደዚህ ስንመጣ ማን አለ? ኬ አለች። ኬ ወደዚህ ስንመጣ ማን አለ? ማንም የለም እዚህ ጋር። ስለዚህ ኬ ብቻዋን ትሆናለች ማለት ነው። ቆን ደግሞ በምንወስድበት ሰዓት ቆ ወደዚህ ስንመጣ ማን አለች? ኬ አለች። ወደዚህ ስንመጣ ኦ አለ። ኬ ኦ አድርገን እንወስዳለን ማለት ነው። ኬ ኦ አድርገን እንወስዳለን። ኦኬ አሁን እዚህ ጋር በደንብ አድርገን ማየት ያለብን መጀመሪያ ላይ ስንጽፍ ማን አለ? ቀ ቁ ቂ ቃ ቄ ቅ ቆ። በጣም አሪፍ። ቀ ስንል አ የሚል ድምጽ እንዲሰጥ ያደረገ ማናት? ኢ ናት ማለት ነው። ቁ ስንል ደግሞ ኡ እንዲል ድምጽ ያደረገን ዩ ናት። ቂ ስንል አይ ናት። ቂ እንዲል ያደረገች። ቃ ስንል ደግሞ ኤ ናት። አ የሚል ድምጽ ትወስድልናለች ማለት ነው። ቄ ስንል ኤ የሚል ድምጽ እንዲመጣልን ያደረጉልን አይና ኢ በአንድ ላይ ሆኖ ኤ የሚል ድምጽ ይሰጡናል። በነገራችን ላይ ኢ የብቻዋንም ኤ የሚል ድምጽ ትሰጣለች። አ የሚል ድምጽ ትሰጣለች። ኤ የሚል ድምጽም ይሰጣሉ። ቫውል ሌተሮች አንድ ቫውል ሌተር ኤ ለምሳሌ ኤ የሚል የራሱ ሳውንድ አላት። አ የሚል የራሱ ሳውንድ አላት ማለት ነው። እንዲሁም ደግሞ እንዳገባባዋ ኦ የሚል ድምጽም ይኖራታል። ለምሳሌ ኦ የሚል ድምጽ የሚኖራት እዚህ ጋር ኮል ብለን ብንጽፍ ኮል ማለት መደወል ማለት ነው አይደለ? ይህንን ብንጽፍ ኤ ኦ ተብላ ተነበበች ማለት ነው። ኤ ኦ ተብላ ተነበበች።
እነኚህ ዳብል በሚመጡበት ሰዓት ሁለቱ ኮንሶናንት ዳብል በሚመጡበት ሰዓት ኤ ኦ የሚል ድምፅ ትሰጠናለች ማለት ነው። ኦ የሚል ድምፅ ትሰጠናለች ኤ ኦ የሚል ድምፅ ትሰጠናለች ማለት ነው። በጣም አሪፍ። ስለዚህ ኮንሶናንት ሌተሮች ብዙ ሳውንድ አላቸው ማለት ነው። ብዙ ሳውንድ አላቸው። እያንዳንዳቸው ሞር ዛን ቱ ሳውንድ አላቸው ማለት ነው። ኦኬ ከዛ ቀጥሎ ኬ ቅ ትላለች። ኬን የራሷ ሳውንዷ ምን ብለን ነው የምናነባት? ቅ ብለን ነው። ኬ የራሷ ሳውንድ ምን ብለን እናነባታለን? ቅ ብለን እናነባታለን ማለት ነው። ስለዚህ ቅ ብቻ እንላታለን እዚህ ጋር። ከዚህ ጋር ደግሞ በመጣበት ሰዓት ኬ እና ኦ ኮ የሚል ድምፅ እንዲኖር ያደረገው ኦ ነው ማለት ነው። ኮ የሚል ድምፅ እንዲኖር ያደረገው። ኦኬ ወደ ቀጣይ ደግሞ ስናለፍ ማን አለ? ቢ አለች እዚህ ጋር። ቢ እንደማን ነው የምትነበበው? የብቻዋን ቢ ስትነበብ እንደ ብ ትነበባለች። ብ ብለን ነው የምናነባት። ልክ እንደ ብ ትነበባለች ማለት ነው። ስለዚህ እንደ ብ ከተነበበች ብ ከማን ቤተሰብ ናት? ከበ ቤተሰብ ናት ማለት ነው። በቤተሰብ ናት። ስለዚህ ቢን ወደዚህ እንወስዳለን። ቢን ወሰድነ፣ ወደዚህ ስንመጣ ኢን ወሰድነ። ምን አለ ይሄ በአጠቃላይ በ የሚል ድምፅ ይሰጠናል ማለት ነው። በእንደማን ትወከላለች? እንደ ቢ ኢ ትወከላለች ማለት ነው። ቡን በምናይበት ሰዓት ደግሞ ቡ በምናይበት ሰዓት ወደዚህ ስንመጣ ቢን አገኘን፣ ወደዚህ ስንመጣ ዩን አገኘን። ስለዚህ ቢ ዩ ማን አለው? ይሄ ቡ አልነው ማለት ነው። ቡ እንለዋለን። በጣም አሪፍ። አሁን ደግሞ ወደ ሶስተኛ ፊደል እንሄዳለን። ወደ ሶስተኛ ፊደል ስንሄድ ማናት? ስሟ ቢ ናት። ቢ ወደዚህ ስንመጣ ማን አለ? ቢ አለ። ቢ ራሷ አለች ማለት ነው። ወደዚህ ስንመጣ አይ አለች። ቢ ኢ የሚል ድምፅ እንዲመጣ ምን አደረገችልን? አይ ያደረገችልን ማለት ነው። ኦኬ ወደ ቀጣይ ደግሞ አራተኛው ስንሄድ አራተኛዋ ባ ትሆናለች ማለት ነው። ባ ወደዚህ በመጣበት ሰዓት ቢ አለች። ቢ አለች። ወደዚህ በመጣበት ሰዓት ኤ አለች። ባ አለው ማለት ነው። ኦኬ ባ እንለዋለን። እሺ በጣም ጥሩ። ወደ አምስተኛው ፊደል ደግሞ ስንሄድ ቤ እንላለን ማለት ነው። ቤ ወደ ስንመጣ ብ የሚለውን ድምፅ ቢን እናመጣ። ወደ ስንመጣ አይ ኤ እናደርጋለን። በአንድ ላይ ስናነቡ ማን አለ? ቤ አለው ማለት ነው። ቀጣይ ስንሄድ ደግሞ እዚህ ጋር ማን ይኖራል? ብ ይኖራል ማለት ነው። ብ አለች አይደል? እዚህ ጋር ወደ ስንመጣ ማን አለች? ቢ አለች። ወደ ስንመጣ ማንም የለም። ስለዚህ ብ ብለን እናነባለን። እዚህ ጋር ብ ያላት ይኸው እዚህ ጋር ብ ብለን ጽፈናታል። ቢ እንደ ብ እናነባታለን ማለት ነው። አብክድ ሲባል ሰምታችሁ ታውቁ ከሆነ አብክድ፣ ይሄ አብክድ ተብሎ የሚነበበው የእንግሊዘኛ አልፋቤቶች ማለት ነው። ወደ አማርኛ ሲነበቡ አብክድ፣ ኖርማል ሳውንዳቸው አብክድ ተብሎ ይነበባሉ ማለት ነው። ሳውንዳቸው ኦኬ። ስለዚህ ብ ነው ሳውንዷ ማለት ነው። የኬ ቅ ነው ሳውንዷ ማለት ነው። የቪ ሳውንድ ማን ይመስላችኋል? እስኪ ገምቱ። የቪ ሳውንድ ቦን እስክንጽፍ የቪ ሳውንድን ኮሜንት አድርጉኝ። ኦኬ ብ ቦ እንላለን ማለት ነው። ቦ ስንጽፍ ቢ ኦ ስለዚህ ቦ በምንልበት ሰዓት ቢ ኦ አለ ማለት ነው። ቢ ኦ በጣም አሪፍ። የቭ እንደጻፋችሁ ተስፋ አደርጋለሁ። ቨ ስለዚህ ቭ ብለን እንጽፋለን። ቭ የአማርኛዋ ቨ ቡ ቪ ቫ ቬ ቭ ምንላት ቭ ትሆናለች ማለት ነው። ቭ ትሆናለች። ኦኬ እሺ መጀመሪያዋን ስንጽፍ ማናልናት? ቨ ከወደ ሲንመጣ ቪ አለች። ወደ ሲንመጣ ኢ አለች። ስለዚህ ማናልናት? ይችን ቨ አልነው ማለት ነው። ወደ ቀጣዩ ስንሄድ ደግሞ ቡ ወደ ሲንመጣ ቪ አለች። ወደ ሲንመጣ ዩ ማናልናት? ይችን ው አልናት ማለት ነው። ው ሶስተኛ ስንሄድ ደግሞ ቪ ወደ ስንመጣ የራሷ ቪ አለች። ወደ ስንመጣ አይ አለች። ማናልናት? ይችን ቪ አለ ማለት ነው። ወደ ቀጣይ ስንሄድ ቫ አለ። ወደ ስንመጣ ቪ አለ። ወደ ስንመጣ ኤ አለ። ቫ እንለዋለን ማለት ነው። ቫ ኦኬ። ወደ
ቀጣይ ስናልፍ ወደ አምስተኛ ፊደላቶች ስናነብ ይህች አንደኛ ፊደል፣ ይሄ ሁለተኛ፣ ይሄ 3፣ ይሄ 4፣ ይሄኛው 5፣ ይሄ 6፣ ይሄ 7። ስድስተኛዎች ክፍት ነው፣ ምንም የለውም ማለት ነው። ባዶ ነው፣ ምንም የለውም። ቬ ቬ በምንልበት ሰዓት ቪ አይ ኢ ቪን ከዚህ ወሰድነ፣ አይን ከዚህ ወሰድነ ማለት ነው። አይን ከዚህ እንወስዳለን። ስለዚህ ማን አላት? ቪ። ቭ በምንጽፍበት ሰዓት ማን ወሰድና እዚህ ጋር ቪን። ወደ ላይ ስንሄድ ማንም የለም፣ እዚህ ጋር በምንወስድበት ሰዓት ማንም የለም። ስለዚህ ቭ ወሰድነ። ቪ ራሷ እንደ ቭ ትነበባለች ብለን ነበር ማለት ነው። ስለዚህ ቭ ይሆናል ማለት ነው። ቀጣይ ማን እናነባለን? ቮ ቮ ቮ ቮ ቮ ቪ ወደዚህ ስንመጣ ኦ እዚህ ጋር አለች። ቪኦ ቮ እንለዋለን ማለት ነው። ቮ ቮ እንላለን። ኦኬ አሁን ደግሞ ቲ አለች። ቲ እንደማን ትነበባለች? ቲ እንደ ት ት ተብላ ነው የምትነበበው። ት ት ት ተብላ ትነበባለች ማለት ነው። ት ተብላ። በነገራችን ላይ ኬ ሁለት ድምፅ አላት። ሁለት አላት ማለት የምትነበበው እንደ ሁለት ነው። ድምጿ ሳውንዷ ሳይሆን የምትነበበው እንደ ሁለት የአማርኛ ፊደል ነው። እንደ ከና እንደ ቀ ትነበባለች ማለት ነው። እንደ ከና እንደ ቀ ወደ አማርኛ ፊደል ስትወሰድ ማለት ነው። ትም እንደ ሁለት አላት። ነገር ግን ከዚህ በመቀጠል ኤስ ትመጣለች። ኤስ አብራ ስትመጣ ደግሞ እንደ ሶስተኛ ማለት ነው። ቴ ብቻዋን እንደ ሁለት ትነበባለች። ማናቴች ከመስራታችን በፊት ኮሜንት አድርጉልኝ ያላችሁ ይቺ አማርኛ ፊደል ት ብለን ያነበብናት ቲ አለች አይደለ? በሌላ ደግሞ ትነበባለች። ያቺ ፊደል ማናት? ት በቲ የምትነበበዋ ፊደል ኮሜንት አድርጉልኝ። ቀጣይ ቪዲዮ ስንሰራ እንሰራታለን ማለት ነው። ኮሜንት አድርጉልኝ። ኦኬ ቀጣይ ደግሞ ሌላ ኮሜንት የምታደርጉልኝ ደግሞ ሲኤች እንደማን ነው የምትነበበው? አሁን እናየዋለን። እንደ ሁለት ነው የምትነበበው ሲኤች። ስለዚህ እንደማንና እንደማን ነው የምትነበበው? ኮሜንት ሴክሽኑ ላይ ብታስቀምጡልኝ ደስ ይለኛል። ኦኬ ወደ ቀጣይ ስንሄድ ደግሞ ት ተ ማን ወሰድን? እዚህ ጋር ቲን ወሰድን። ወደ ስንወጣ ኢን ተን አለ። ቱ ስንል ደግሞ ቱ ወደ ስንመጣ ማን አለች? ቲ አለች። ወደ ስንመጣ ዩ አለ። ቱ አለ ማለት ነው። ኦኬ ወደዚህ አሁን በምንሄድበት ሰዓት ቲ አለ። ቲ ቲ ስንል ራሷ ቲ አለች። ከዛ ወደዚህ በምንመጣበት ሰዓት አይ አለች። ቲ አይ ማን አላችችን? ት ቲ አልናት ማለት ነው። ቲ ኦኬ ወደ ቀጣይ ስንሄድ ታ ታ ታ ቲ እንወስዳለን። ወደዚህ በመጣበት ሰዓት ኤ እንወስዳለን። ማን አለ? ይሄን ታ አልነው ማለት ነው። ታ አልነው። ኦኬ በጣም ጥሩ። ወደ ቀጣይ ስናልፍ ደግሞ አምስተኛ ፊደላቶች ማን አላት? ቴ ማን እንወስዳለን? መጀመሪያ ቲን፣ ከዛ አይ፣ ከዛ ኢ ማን አለው አንድ ላይ? ቴ። ከዛ ወደ ስድስተኛ ፊደላቶች ስናልፍ ደግሞ ት ት እንወስዳለን። ትን በምንወስድበት ሰዓት እዚህ ጋር ማንም የለም። ስለዚህ ቲን ብቻ እንወስዳለን ማለት ነው። ቲን ብቻ እንወስዳለን። ቲን ብቻ እንወስዳለን ማለት ነው። ኦኬ እዚህ ጋር ግራ የሚያጋባችሁ ከሆነ እንደዛ አድርገን ማስመር እንችላለን። እዚህ ጋርም እንደዛ። ኦኬ ከዛ በመቀጠል ቶ ቶን በምንጽፍበት ሰዓት እንደዚህ እናደርጋለን። እንደዚህ እናደርጋለን። ወደ ላይ ስንመጣ ማን አለች? ቲ አለች። ወደ ላይ ስንሄድ ማን አለ? ኦ አለ። ቲ ኦ ቶ ብለን እናነባዋለን ማለት ነው። ኦኬ ኮሜንት እንዳደረጋችሁልኝ ተስፋ አደርጋለሁ። ሲኤች እንደማን እንደሚነበብ እንደ ቸ እናነባታለን። ቸ ቸ ቸ ቸ እናነባታለን። ሲኤች ከዚህ ማን አለ? ኢ አለ። ቸ እንለዋለን። ቸ ሲኤች ኤ ቸ ብለን እናነባዋለን ማለት ነው። ቹ ደግሞ ሲ ኤች ዩ ቹ እንለዋለን። እንዲሁም ደግሞ ቺ ስንል ሲ ኤች አይ ቻ በምንልበት ሰዓት ሲ ኤች ኤ ቼ በምንልበት ሰዓት ቼ ሲ ኤች አይ ኢ ስንት ሆነ? አራት። ኤች አይ ኢ ሲ ኤች አይ ኢ ቺ በምንልበት ሰዓት ሲ ኤች ብቻ ይሆናል ማለት ነው። ቾ በምንልበት ሰዓት ሲ ኤች ኦ ቾ
ቾ እንለዋለን ማለት ነው። ኦኬ ቤተሰብ ለዛሬ ያዝነው ክላስ ይሄን ይመስላል። በቀጣይ ክላስ ከነዚህ የቀጠሉ አማርኛ ፊደላትን በእንግሊዘኛ ማንበብ እንቀጥላለን። እንዲሁም ደግሞ እነዚህን ከጨረስን በኋላ አማርኛ እንግሊዘኛ ቃላትን የእንግሊዘኛ ስሞችን እንዴት መመስረት እንችላለን፣ እንዲሁም ደግሞ የእንግሊዘኛ ወርዶች እንዴት መመስረታለን፣ ሴንቴንስ ሃው ቱ ዲቨሎፕ ሴንቴንስ ኤንድ ፓራግራፍ የሚሉትን ጥያቄዎችን እናያለን። እንዲሁም ደግሞ ግራመሮችን እናያለን ማለት ነው። ኦኬ ለዛሬ ያዝነው ክላስ ይሄን ይመስላል። በውስጥ መስመር አማርኛ፣ እንግሊዘኛ እንዲሁም ሂሳብ መማር ለምትፈልጉ ስልካችን ሴቭ አድርጋችሁ ኢሞ ላይ፣ ቴሌግራም እንዲሁም ዋትስአፕ ላይ ብትደውሉልን ታገኙናላችሁ። እናንተ የዚህ ውድድር ተጠቃሚ ትሆኑ ዘንድ በቀንም በማታም እየሰጠን ትምህርቱን እንገኛለን። እናንተ ቤታችሁ ቁጭ ብላችሁ በኦንላይን ለመማር ከኛ ጋር መደወል ብቻ ነው የሚጠበቅባችሁ። እስካሁን አብራችሁ ስለቆያችሁ ከልብ አመሰግናለሁ። መልካም ጊዜ ተመኘው።